ወንድ ሴት የሚባል ነገር በቃ በጣም እንቆጣ ነበር እንደዚህ ነገር ሶ እኔም ራሴ መገደብ ጀመርኩኝ አልፈልግም በቃ ጨዋታ ነው እንፈልገው ና ሰፈር ውስጥ ሁሌ ምሳሌ የሚሆኑ ሴቶች አሉ እንደሷ ልትሆኚ ነው እግዚአብሔር ከዛ ደግሞ በጣም የሚያስቅ ነገር ከሁሉም ቤተሰብ ማለት ነው አንድ ጨለል ሰው አለ አዎ ኖት ሳርቀዱ ታውቃላችሁ እንዴት ሁሉም ቤት ማለት ነው አሁን ሰፈርሽን አስቢውና ማለት ነው እዛ ቤት ውስጥ አንድ ጨለል ሰው አለ ከሁሉም ቤት 80% አዎ ለምን የቤተሰብ ሲስተም ያልተከተለ ምናምን በቃ ሪቤል ያረገ ምናምን የሆነ ሰው አለ ብቻ ይገርማል አንቺ የትኛው ነሽ እቺኛው ልጅ ነሽ ምን ይጨለል ብላ ሰማ ስራቷን ያዘች እኮ በቃ እንዴት ግን በጣም ይገርማል ታውቂያለሽ ነው እኮ ነው እሱ ነው የምልሽ ምን ያህል ቢያምኑ ዱላው አረ በጣም የተገረፍኩት በዛ ላይ ደግሞ አምሽቻለሁ እንጀራ ይጋግረሽ ነበር እናቴ ከዛ ጨርሳ ምናምን ደግሞ ኤጅሜት ነበርኝ እዛ ግቢ ውስጥ ማለት እና በቃ ስገረፍ እንዳይ በሩን ዝጉት ነው እያልኩኝ የነበረው በሩ ወሬውን ያሳሰባት ነው ስትገረፍ ልጆች ምናምን የሚለው ወሬ በነጋታው የሚለው አንተ መገረፍኩ በጣም ይደብር ነገር ነው ጓደኛሽ ትመገረፍ በጣም የሚደብር ነገር ነበር ጓደኛሽ ስትቆጣ ምናምን ይሁን እንደዚህ ካመናጭቀችውና ጆሮ እንደዚህ የት ነው ጫው ምናምን ያየህ ምናምን ማድረግ ደስ የሚለው ባይዘው ለዚህ ፓርት ነው በቃ መገረፍ የለም ስታድቂ አዎ ግን ስድብ ራሱ እኮ ግርፊያ ነው አንዳንዴ የሚገርፍ አይደለም ቁጣ በጣም ዱላው ከባድ በጣም ከባድ አይ ዱላ ጓደኛሽ ትመገረፍ ልክ አይደለም አረ ልክ አይደለም ከዛ በቃ እሱን ተውሹና ህይወትሽን ቀጥልሽ ዘመኛና አስረኛ አዎ በደንብ ተውኩት እሱም ተው በሰለኝ አስተውም ቀይር ሄደ ውጭ ሀገር ሄደ እኔ አላቅ ሳክስ ይመስለኛል ውጭ ሀገር ብዙ ጊዜ ጓደኞች ነበሩ እንደዚህ ውጭ ሀገር ሄዳለሁ ምናምን ብለው የሚሰክሱ የአስረኛ ክፍል ውጤት እንዴት ሆነ አሪፍ ነበረ አስረኛ ክፍል አላስታውስም ማይል ሊኖርብኝ ይችላል አላስታውስም እንዴ ነበረ ፈተናው ምናምን ሌላ ኦኬ እናንተ ትምህርት ቤት ነው መጥቶ እኛ ትምህርት ቤት ነው መጥቶ የተፈተነው ከግል ተማሪዎች ጋር አጠገብላ አጠገብ ሆነ ነበር የተፈተነው አረከል የግል ተማሪዎች አብረዋችሁ ነበር የተፈተኑት እንዴት እንደዛ መሰለኝ እኔ አንድ ወንበር ላይ አንድ እንትን ተማሪ በአልፋቤት ነገር መሰለኝ እንደዛ ነገር መሰለኝ አንድ ግል አንድ መንግስት አንድ ግል እንደዛ ነው ተቀላቅለን ነገር ነው እንደዛ ይመስለኛል እኔ እንደሱ ዘይደኝ እንደዛው ማለት ነው ፈተና ብቻ ግን አንብበን ነበር ከጓደኞቼ ጋር ከነሃኒ ጋር ምናምን አንብበን ነበር ላይብራሪ እንሄድ ነበር ምናምን በቃ ይሄ ትምህርት ላይ እኮ የሆነ ፓርት ላይ እንጮታለን ምናምን ግን ቤተሰብ የሚጠብቀው ነገር አለ አይደል